language ቋንቋ የሚለውን የአማርኛ ትርጉም ይይዛል። as a system of communication used by people ቋንቋ ሰዎች ለመግባባት የሚጠቀሙበት የግንኙነት ስርዓት ነው። ስርዓት ገንብተው በዛ መሰረት ሰዎች ፊሊንጋቸውን አይዲያቸውንና ሐሳባቸውን በቋንቋ ይገልጣሉ፣ ይግባባሉ። እንግዲህ በአለም ላይ የተለያዩ ቋንቋዎች አሉ። ከ6000 በላይ ቋንቋዎች በአለም ላይ ይነገራሉ ተብሎ ይታሰባል። Some of the most widely spoken language including English, Mandarin, Chinese, Spanish, Arabic, Hindu እነኚህን የመሳሰሉ ቋንቋዎች በስፋት በአለም ላይ ይነገራሉ። Indigenous language, a native or original people's language of some specific place. የአንድ ቦታ ተወላጅ ወይም የመጀመሪያ የዛ የቦታው ህዝቦች የሚነጋገሩበት ቋንቋ ኢንዲጂነስ ላንጉዌጅ እንለዋለን። እነኛ ህዝቦች የፈጠሩት የመጀመሪያ ቋንቋ። As we said earlier, so many languages in this world. በኢትዮጵያ እንኳን ከ80 በላይ ቋንቋዎች አሉ። እነኚህ ቋንቋዎች የተለያየ ኤሪያ አላቸው። በዛ ኤሪያ ለምሳሌ ጉራግኛ በጉራጌ አካባቢ ኢንዲጂነስ የሆነ ላንጉዌጅ ነው። በአሜሪካ ደግሞ ካየን ካቹዋ የአሜሪካ ኢንዲጂነስ የሆነ ላንጉዌጅ ነው ማለት ነው። ኢንዲጂነስ የሆነ ቋንቋ ነው ካቹዋ። ኢንዳንጀርስ ላንጉዌጅ የምንላቸው which is under serious problems or risk እነኚህ ወይም ደግሞ እነኚህን ላንጉዌጅ ሰዎች መናገር እያቆሙ እየጠፋ ያለ ቋንቋ ኢንዳንጀርስ ላንጉዌጅ እንላቸዋለን። ለምሳሌ ከጠፋ ከኢትዮጵያ ቋንቋ አንዱ ጋፋት የሚባለው የኢትዮጵያ ቋንቋ አሁን ኤክስቲንክት ነው፣ ማንም አይናገረው፣ ኦልሬዲ ጠፍቷል። አሁን ደግሞ እነኚህ ቋንቋዎች ደግሞ ስክሪኑ ላይ የምትመለከቷቸው አርጎባ የሚባሉ እነኚህ በኢትዮጵያ ያሉ ቋንቋዎች ሰዎች ናገሩቸው ሰዎች እያነሱ የመጡበት። እንደገና ደግሞ በኢሴ ያቺ የሚባል ቋንቋ አሁን በጣም በጥቂት ህዝብ የሚነገር ቋንቋ ነው። ኦልሬዲ እየጠፋ ያለ ቋንቋ ነው ማለት ነው። ሶ በአጭሩ ኢንዳንጀርስ ላንጉዌጅ የሚባለው ሲሪየስ ፕሮብለም ወይ ሪስክ ላይ ያለ ቋንቋው ደግሞ እየሞተ በሂደት ላይ ያለ ቋንቋ ኢንዳንጀርስ ላንጉዌጅ እንለዋለን። በመጨረሻም እንግዲህ ቋንቋ ይወለዳል፣ ያድጋል፣ ይሞታል፣ እንዲሁም ደግሞ ሼር ይደረጋል ከሌላ ቋንቋ ጋር ትራንስሌት በማድረግ ሼር በማድረግ አንዱ ቋንቋ የሌላውን ሀገር ቋንቋ በመጠቀም በዚህ መልኩ ስለ ቋንቋ ዛሬ አውቀናል። ሰብስክራይብ እያደረጋችሁ ቪዲዮን ብታዩ ታበረታታላችሁ።